ትላንትና ስራ ከቤት ነበረ እና በምሳ ሰዓት ላይ አሳ ኮተሌት ሰርቼ ነበረ እና እንዳሰብኩት አይደለም፣ በጣም ቀላል ነው። እንዴት እንደሰራሁት ላሳያችሁ። ሩዙን ዝም ብዬ በእርድ ብቻ ነው የቀቀልኩት። የቲማቲም ሰላጣውን ደግሞ አሳይቻችሁ አውቃለሁ እንዴት እንደሚሰራ። የኮተሌቱ አሰራር ግን አሳ ቴላፒያ ነው የተጠቀምኩት። ከሱ በተጨማሪነት ሎሚ፣ የዳቦ ዱቄት፣ ጨውና ቁንዶ በርበሬ ብቻ ነው የተጠቀምኩት። አሳውን መጀመሪያ በሎሚና በቀዝቃዛ ውሃ ዘፈዘፍኩት። እስከዛ ድረስ የዳቦ ዱቄቱን በጨውና በቁንዶ በርበሬ ቀመምኩት። ትንሽ ከሙን በጨመርኩበት ብያለው። እንግዲህ ከሞከራችሁት ከሙን ጨምራችሁ ሞክሩት። ከዛ በኋላ የተዘፈዘፈውን አሳ በደንብ አለቅልቄ የዳቦ ዱቄት ውስጥ ከተትኩት። ከዛ በኋላ ትንሽ ጎርጎድ ያለች ሚጥጥዬ መጥበሻ ጥጄ ዘይቱ ሲግል አሳውን ጠበስኩት። አሳውን የከተትኩት በእጄ ነው እና በጣም ደፍር ያለው ሰሞኑን የጋለ ዘይት ውስጥ በእጅ አሳ መክተት። ድሮ ቢሆን ኖሮ እንደዚህ በመቆንጠጫ ወሩ ቆኜ ነበረ ምከተው፣ ግን ዘይቱ ያን ያህልም አልተፈናጠረም ነበረ። በጣም ቆንጆ ምሳ ነው ይሆነልኝ።